ኤርትራ የነበረውን የኮሎኒያል ባውንድሪ ይዛ ወሰን ይዛ ነፃነቷን አወጃለች። ይሄንንም ነፃነት ደግሞ መንግስት አጽድቆታል። የነበረውን ኮሎኒያል ባውንድሪ ይዛ አይደለም ነፃ የሆነችው ኤርትራ በነበረችበት ጊዜ ማለት መጨረሻ ላይ ለምሳሌ ኤርትራ ወደ አገርነት ለመቀየር በምትሄድበት ሂደት ውስጥ አሰብ የት ጋር ነበር የሚል ጥያቄ የሚጠይቁ ሰዎች አሉ። በኤርትራ ስር ነበረ ወይ? እና የቅኝ ግዛት ውሎች የሚሉት ሲገነጠሉ የነበራቸውን ግዛት ብቻ ይዘው ይሄዳሉ የሚል ሆኖ ሳለ የኢትዮጵያ የባህር መውጫም አንድ ላይ ተደርቦ ተሰጥቷታል የሚል ክርክርም አለ አብሮ። ለዛ ኤርትራ በእንግሊዞችም ጊዜ በጣሊያኖችም ጊዜ ከዛም በኋላ መጨረሻ ላይ በደርግ ወቅት አሰብ ከኤርትራ ውስጥ ነው። አሰብ በመጨረሻው ጊዜ ራስ ገዝ ሆኖ አልነበረም ወይ? አሰብ ራስ ገዝ ማለት እኮ ኤርትራ ውስጥ ነው ራስ ገዝ ነው። ከኤርትራ ጋር እንዴት አድርጎ ኤርትራ አስተዳደር ውስጥ ነው ራስ ገዝ ሆኖ እንጂ ኤርትራ አሰብ ሁልጊዜም ይሄንን እነሱ ፈቅደው ከሰጡ በኋላ ምን እናድርግ እኮ ነው። ለቡትሮስ ጋሊ በደንብ ደብዳቤ ጽፎ መለስ ዜናዊ የኤርትራን መገንጠልና ኤርትራ ያላትን ወሰን ጠብቃ መገንጠል ትችላለች ብሎ አጽድቋል። አሁን ምንም ማድረግ አይቻልም። በዛ ግዴታ ውስጥ መግባት አገራት በብሔራዊ ጥቅም ምክንያት ዓለም አቀፍ ውሎችን ሲያፈርሱ እናውቃለን አይደል? ስለዚህ ከብሔራዊ ጥቅምና ዓለም አቀፍ እውቅና አንድ ላይ በሚጋጩበት ጊዜ ብሔራዊ ጥቅም ፕሪቬል አድርጎ ዜጎች ያንን ታሳቢ አድርገው ቢንቀሳቀሱ ስህተት ነው ወይ? ነው ስህተት ነው። በግድ ስህተት ነው። ስለዚህ ኢትዮጵያውያን ከዚህ በኋላ የባህር በር ነው ኢንተርናሽናል ህግ ነው። ኢንተርናሽናል ዓለም አቀፍ ህግ እንዴት አድርጎ እንደሚፈጸም እሱ ያውቃሉ። ህግ ምንድነው? አንድ ጊዜ ባውንድሪ ከተሰራ በኋላ ያን ባውንድሪ ላይ በኃይል መቼም ማንም ሰው በኃይል ያደርጋል፣ ግን በህግ ግን አይቻልም። ኤርትራ እሺ ስለዚህ ኢትዮጵያ ከዚህ በኋላ ኢትዮጵያ የምትባል ሀገር በምንም ጊዜዋ የባህር በር የራሷ የባህር በር እንዲኖራት የመሆን ተስፋ የሌላት ሀገር ናት ማለት ነው። የላት። አዎ እሺ ይሄ ምናልባት ጊዜ ቢኖረን ነው ምንድነው ልከራከር ምናልባት ኤርትራውያኖች ከኢትዮጵያ ጋራ በፌዴሬሽን እንዋሃድ ብለው ከወሰኑ የኤርትራ ህዝብ ከፈቀደ በዛ ጊዜ ኤርትራ የኢትዮጵያ በፌዴሬሽን ሆነ የዛ ጊዜ ባህር በር ይኖራል። የኢትዮጵያ ብሔራዊ